ሰላም ነው ማዘር? ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር አመላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ስለመቀጠር ምን የሰራለም እንዳለሽ? ያው ለምሳ እንደወጣው አልመለስም። የኔ ማማ ዝናሽ ልጅ ነው የሚለቅፈው። ደሞ እኮ መላከፍ ብቻ አይደለም እማዬ፣ እና ሁሌ ከስራ ስመለስ ሰፈር እየጠበቀ ያስቸግረኛል። ጭራሽ በሰፈራችን ዛሬ ብቻ ሳይኝ አለቀው። ሰላም አሉ ማማ ዝናሽ? ምን ሰላም አለ? በገዛ ሰፈራችን የማንም ወጣት እያስቸገረን። እንዴ ማን ነው? ቾምቢ ነው። ቾምቢ ላይ ሰፈሩ? አዎ ቢቀርባችሁ ይሻላል። ሽንታሙላ እኔ እስከትክጭ ራሴን አስከብራለሁ። እማዬ ያውና እኮ የቱ ያ? አዎ ራሱ ነው። ምንድነው የሚያክለው? ይሄማ በመንግስት ቀለብ እንጂ በቤተሰብ ቀለብ አይመስለኝም። ምንድነው እማዬ ፈራሹ እንዴ? መቼም አልፈራው፣ ድንገት ዱብዳ ሆነብኝ እንጂ። ናትሽን ይዘሽ መምጣትሽ ነው? ሰላም ነኝ ልጅ። አንተ ነህ የኔ ልጅ ብታስፈራራት? አዎ እንደውም ደጋረክ ምታስፈራራት ትጣ እንዴ እማዬ ፈርተሽ ነው እንዴ? አልፈራውም። ታፈገፍጊና እኔ እናትሽ አራው ጎዳንኩልሽ ልጄ። የኔ ልጅ ተረጋጋ። መጀመሪያ ምን ነኝ የፈላብኝ? እሺ ልጆቱን ይድሩኛል እንዴ? አዎ የኔ ጨዋ፣ እኔ ለአንተ ታላቋንም ታናሿንም እድርሃለሁ። ከዚህ ብቻ ወርደን ተስማምተዋል። ምን አማራጭ አለኝ? ከዚህ በኋላ እኔ ነኝ ልጆችን በታክሲ ወደ ስራ ማመላለሳት። እድሜ ለያንጎ ያንጎ አለላት። ያንጎ? አዎ በዛ ላይ ዋጋቸው ተመጣጣኝ ነው። ይሄን ያህል? እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ይችላሉ። ያንጎ አዲስ 30 የሚለውን ፕሮሞ ኮድ በመጠቀም የመጀመሪያ ጉዞ ላይ 30% ዲስካውንት ማግኘት እንደሚቻል አታውቅም? ይሄን ተግባራዊ የሚሆነው አፕሊኬሽኑን አውርዶ ሲጠቀሙ ብቻ ነው። ያንጎ በጣም ነው የሚገርመው። አዎ አንተም በጣም ነው የምትገርመው። ያልኳችሁን ነገር አስቡበት። ቆይ አረ ይቅርብሽ እማዬ። እንዴ ለኔ ጩቤ ይሄ በቂ ነው እንዴ እማዬ? እንዴ ራየር ሴትዮ ያዘችው ሻንጣ እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500 ሺህ ብር አለ። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ መካሪዎችም ናችሁ። አይ ማዘር አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተናል እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3 እንዴ እቺ አሮጊት ሰራችልን። ጉድ አደረገችን። ይሄ ምስር አይሁን ልልቀመው ወይ ወጡን ከሰራ በኋላ ልልቀመው? ወጥ አድርጌው ብላኝ ይሻለኛል። ናስከኔ ዘይት ገዝተና እዚህ ቤት ደግሞ እረፍት ማድረግ አይቻልም እንዴ? ይሄ 100 ብር ጥለህ ከመጣ ውርስክን እንደወሰድ ቁጠር። በቃ ጉዳንኩኝ እማዬ። በእግሬ ደበንጨት መጣ። መኪና ገጨኝ። ባላባቱ ነው ልጅ የገጨው። አላሙዲን የነዳ ገጨኝ። አላሙዲን ባለ ሀብቱ? አዎ አላሙዲን የግን ተርፏል። እንደኔ አይነት ባል ለከናም አልመኝም። ይሄ እኮ ባል ሳይሆን የጀርባዬ ቅማል ነው። 10 ዓመት ሙሉ ሀያቱ ባወረሰው ፍራሽ ያኖረኛል። የሱ አልጋ 4 እግር ስላለው ምን ይበስ መሰለው? የኔን ፍራሽ ሳይቀይር ጣይቱ 4ኛ በኋላ ፈታል። ወይኔ ማማዝነት ስንቱን ቻልሽው። ዛሬ ብቻ ይምጣ ውዴ። መጣውልሽ። ናፍቄሽ ነበር አይደል? በሽታዬ ናፍቀኝ፣ ችግሪ ናፍቃል እንዴ? ደግሞ ምን አደረኩሽ? ምን ያላረከኛለ? 10 ዓመት በአንድ ፍራሽ አኖርከኝ። ከዚህ በላይ ምን ልታደርገኝ ፈለግ? እኔ የምለው ይሄን ፍራሽ ከማቀይረው ህልም ስታይ ካቆምክበት ያስቀጥላል እንዴ ነው ወይስ የወደፊትህን ያሳይሃል? እንዴ ገና 10 ዓመት አይደል እንዴ? ዓመት ሲሞላው ሙዚየም ታስገበኘው ነው። እና ታዲያ ለምን ፈልገሽ ነው? እኔ ማን ያስፈልገኝ? ኢትዮ ሳዳን አረጋ
ለከና ባሌ መሰልከኝ እኮ ባል አይደለም ቢሸግር ነው ድሮም እሱን ያገባው ጊዜ ነው እከካም የሆንኩት እማማ ዝናሽን ሀገር ያቀኝ ነበር ቆንጆ እንደሆንኩ እሱን ያገባው ጊዜ ነው መልክን ያጣው ሰው እንዴት አንድ ፍራሽ ይዞ ትዳር ያምራል ትዳር ስንይዝ የገዛነውን ፍራሽ ሳይቀይር 3 መንግስት አየን አበባዬ መጣሁልሽ አበባዬ ናት ከለኛ አረ ውዴቴ የሚለው ማማ ዝናሽ እቤትሽ ውስጥ ያለው የእንግዳ ማረፊያ ስዕልና ንቅሳት ነው ያሉ ሁለተኛ ክፍል ያልጨረሱ ጎረቤት ሁላ እና ቤትሽን በምን እንዳሳምርልሽ የምትፈልጊው ምን ጥያቄ አለው ቤትዮ ሳዳስ አረቢያ መዝሽ ነው የባሰ ታንታ ግን እቤት ያምራል ያለ ሳዳት አረቢያ መድሪስ ኢትዮ ሳዳት አረቢያ መድሪስ እኔ ምን ዛሬ ገና ባሌ መሰልከኝ ዛሬ ሰላማመሽ ለማየ ነገራት እንዳታስብ አሁን እኮ 30 ዓመት ሞልቷል ባትመለስም ደስ ይለናል ሂጅራ ባንክ ኦምኒ ፕላስ የተሰኘ የሞባይል መተግበሪያ ይፋ አድርጎላችኋል እያወረዳችሁ ተጠቀሙ ህይወታችሁን ይበልጥ አዘምኑ እንዴ ሞታ ተመጣላው እንደውም ተገላገለ ከዚህ ታገር ኑሮ እላይሻለዋል እላይም ትወዱበት እንዳይመለስ ብቻ ሰቤት ደርሼ እስከምመጣ ከዚህ እንዳትንቀሳቀስ ተጠብቀኝ እሺ ግን ርቦኛል ምንም ሳይሻልበላ አቅርብና የቆዩ ነገሩን ቶሎ ንገረኝ ለምንድን ነው ከለቅሶ ቤት አጣጥፈኸኝ ያመጣኸኝ ይኸውልዎት ማዘር እኔ እንደርሱ አይነት ተለቅ ያለ ሱቅ ልከፍት አስቤያለሁ ማን አንተ ገንዘብ ከየት አምጥተህ ኦሮሚያ ህብረት ስራ ባንክ በሀገራችን ለመጀመሪያ ጊዜ ያለምንም ማስያዣ ብድር መስጠት መጀመሩን አያውቁም አራሰክስ አንተ ከምሬ ነው የብድር አይነቶቹ 2 ናቸው አንደኛው ምቹ ጉያ ሁለተኛው ደግሞ ምቹ ወቢ ነው ምቹ ጉያ ለ7 ቀን የሚቆይ ብድር ነው ከ2000 ብር እስከ 15000 ብር መበደር ይችላሉ ምቹ ወቢ ደግሞ ለ30 ቀን የሚቆይ ብድር ነው ከ50000 ብር እስከ 100000 ብር መበደር ይችላሉ ወዴት ነው ወደ ኦሮሚያ ህብረት ስራ ባንክ ነዋ በስልክም እኮ ይቻላል ዛሬ ይመጣታል ሶስተኛ ዓለም ጦርነት በኔና በሱ ነው የሚጀመረው እያዝናና ኖርሻለሁ ብሎ አግብቶኝ እያጉላላኝ ኖረኝ በዚህ ጊዜ የወራሽ ዛ ብሎ 2000 ብር ለሚሰጥ ባል ለሱ ምግብ ሳይሆን የእድ መርዝ ነው መስጠት አሁን በሩ ይመጣል ለጻን ልጅ እንደምታጠባ ሴት ዛሬ ደግሞ ምን ነው እሳት ጎርሰሻል አዎ እርቦኝ ከኔ ጋር መኖር ትፈልጋለህ አዎ ከኦሮሚያ ህብረት ስራ ባንክ እዛት ተበድራ ይዘመተ አሁኑኑ ስራ ልጀምር እንዴ የትኛው ሀብት አለኝ ነው ደግሞ አትጀ መበደረው ምቹ ያለ ምንም ማሻሻያ ያበድራል እሺ አሁኑኑ ተበደረ የመጣው ይሄ ውዴ ተበደረ መጥቻለሁ ጎሽ ንገርና ተበደርክልኝ እንግዲህ አሁንስ ከዛሬ ጀምሮ ፍቺ እፈልጋለሁ ሰላም ዋሉ ማማ ዝናሽ መፍትሄ ፈለጋ ነበር የመጣ ነው ምን አጋጥማችሁ ነው ንገሩኝ የጓደኛችን ፍቅረኛ ሳይጋባ አርግዛበት ነበር መፍትሄ ፈለጋ ነው የመጣ ነው እሺ ምን ላድርግ እናማ ሽማግሌዎቹን ቢስላሉ እርሶን ከኛ ጋር ሽማግሌ አድርገን ልኔ ነበር የመጣ ነው ችግር የለም ጫልቱን ጎረቤቴን እኔ አይደል ያጋባኋት ደሞስ ብትሉ ከብርቅ ቤት እስከ ወርቅ ቤት ያለውን እኔ አይደል ያፋታሁት ሰላም ዋሉ ጋሽ ጥጋቡ ሰላም ነው ቁጭ በሉ የመጣንበትንም ዓላማ ሳናሰካ አንቀመጥም ወደ እኔ ምን አመጣችሁ የመጣንበትም ዓላማ ልጆትን ለልጃችን እንዲሉን ነው ልጁ የማን ልጅ ነው ልጁማ የአቶ ሽጉጤ ልጅ ነው ልጁ ጸባዩ እንዴት ነው አምሽቶ ቤት ይገባል ኧረ በጭራሽ አምሽቶማ ወደ ቤት አይገባም በተለይ ከጠጣ ቱቦ ውስጥ ነው የሚያድረው እሺ ግን ልጁ ምን አለው ልጁማ የእርሶ ልጆች ውስጥ ልጅ አለው ይኸው ጊፍት ሞዴል ተጠቃሚ አደራረጉን ካላውሽ ከዩቱብ ይበላት ከበደ ሞተ ምን ሆኖ ስጋ እየበላ እንቆት ሞተ ታድሎ በስተመጨረሻ በክብር ሞተ ስጋ እንቆት እኛ እዚህ በረሃብ ልናልቅ ነው ታድሎ በክብር የሞተ ምን ነበር ማዘር ርቦኝ ነው እንደው ምግብ ካለ ፈጣሪ ይስጥልን
ኧረ ርቦኝ ነው ገና። ፈጣሪ ይስጥልኝ ይላሉ። እሺ አይስጥ። ኧረ ማዘር በጣም ነው የራበኝ። እባክዎትን ማዘር ምግብ እንኳን ባይኖር ገንዘብ ይስጡኝ። አንተ ሰውዬ ለምን አታውኝም? ካላመንከኝ እንፈታተሽ። እሺ። እንዴ እንጀራ? እኔ እዚህ በራብ ልሞት ነው። በዚህ ጊዜ ይሄ ሁሉ እንጀራ ተምጥሶ ነው ይዞ የሚዞረው። የኔ ወንድም። አቤት ማዘር። እኔ ወጥ ላዋጣና አንተ ደግሞ የያዝከውን እንጀራ አዋጣ እንብላ። ይኸው ጊፍት ሞዴስ ተጠቃሚ። ኧረ አንተ ሰውዬ ናና በጎረር አይደለኝ ላሳድገው ወይም ላስጎበኝ የገዛው መሰላክ እንዴ? ምን ሆነ ነው ደግሞ የኔ ልጅ? 12ኛ ክፍል ኢንትራንስ ወደኩ። ወደኩ ነው ያልከኝ? አዎ። በገዝቴ ዝም ብዬ ነው የለፋሁት። እንዴት? መታረድ ያለበት አሁን ተለይቷል። ታዲያ እስካሁን በሕይወት ምን ትሰራለህ? ነው ወደዚህ ሁሌ ምቾት እንዲሰማሽ ጊፍት ሞዴስን ብቻ ተጠቃሚ። ዘንድሮ ግን የኢትዮጵያ ሕዝብ በግ ገዝቷል። የኔ ልጅ ይሄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። ያው ዋጋውም አሪፍ ዋጋ ነው። በጣም በጥሩ ሁኔታ ያደገ ነው። ምን ነው ያንተ በግ የሚለየው? በሞግዚት ነው እንዲያደገው? እና የበጉ ዋጋ ስንት ነው? ዋጋውማ 20 ሺህ ብር ነው። 20 ሺህ ብር ነው ያልከኝ? አዎ 20 ሺህ ብር ነው። ይሄ በግ ይገባዋል። ለየት ያለ በግ እኮ ነው። ያንተ በግ ከሌሎቹ በግ የሚለየው የሚሸነው ዘይት ነው እንዴ? ኧረ አንቺ ሴትዮ ኧረ ምሳዬን ስጪኝ ተይ። አይ ደርሷል። አሁን ምሳ ምንድን ነው የሰራሽው? ሽሮ ነው። ዛሬም ሽሮ? እና 1000 ብር አስይዛ ሰተከኝ ስጋ ማረ። ኧረ አንቺ ሴትዮ አቃጥልሽ ደፍኝ ነው። ኧረ የሚደፋ ነገር ይድፋሽ። ይድፋሽ ነው ሌላ የተመኘካት የፈለካት አለ እንዴ? ቢሆንማ ጥሩ ነበር። እስከ ዛሬ የሚቆጨኝ የሰርጋችን ጊዜ አናስገባም ሰርገኛ ሲሉ እሺ ብዬ አለመመለሴ ነው። እና ታዲያ ማከለከለ አትመለስም ነበር? እኔም ካንተ ጋር እከካም አልሆንም ነበር። ዛሬ እንግዶች ስለሚመጡብኝ ይህን ቤት አስተካክይና ጠብቂ። እዚህ ቤት እንግዳ ሊመጣ ምን ያንሰዋል ቤቱ? ቤቱ በት አንድ ነገር ይቀረዋል። እሱም መጋረጃ ነው። እንዴ መጋረጃ? ያለ መጋረጃስ? ይሄማ ድሮ ቀረ። እኪስ መጋረጃ እያለ አዎ ቤትዎንና የስራ ቦታውን ለማሳመር ኢኪዝ መጋረጃን ምርጫው ያደርጉ። ጥራት ያላቸውና ላይን የሚማርኩ ዘመናዊ የሆኑ መጋረጃዎችን ከፈለጉ ኢኪዝ ጋር ጎራ ይበሉ። ለቤትና ለቢሮ ውበት ኢኪዝ መጋረጃ። እንደ በጌ አለብስም ብዬ ገዛሁት በጌ ደሞዜ ሬ ፖሊሲ ያለ አረው የአንድ አመት ደሞዜን ረንዶ አለቃ እንደው የፖሊስ ያለ። አቤት የተፈጠረ ችግር አለ? አዎ አለቃ፣ በጠራራ ዕጣ የገዛሁትን በግ ተሰረኩኝ። ለበዓል በግ ገዝተህ ነበር? አዎ። ሲጀምር በዚህ ኑሮ ውድነት ከየት አምጥተህ ገዛ? እስከሚጠራ ድረስ ወደ ማረፊያ። ጣዕምና ደስታ ከሌሊት ሲያገኛሉ። አሁን አንተም እንግሊዝኛ ቃለው ነው የምትለው? መሞከር ነው። ዩር ናይፍ ዩር ራይት ኢስት ዌስት አሰከርኩ በእንግሊዝኛ። ኖ እንግሊዝ ኖ ማይንድ። ሰው ያለ እንግሊዝኛ እንዴት ነው ግን የሚኖረው? የተወራውን ካልተወራው ቀላቀልኩት። አሁን እቺም እንግሊዝኛ ሆና ነው። ሁሉም እንዳንተ ይመስልካል? እኔ እኮ 12ኛ ክፍልን አጠናቅቄያለሁ። እኔም እኮ 12ኛ ክፍል አጠናቅቄያለሁ 28 አምጥቼ። ከ728? አዎ። 2 ብር ጨምረህ ለስላሳ ጠጣበት። ጉድ ነው ይሄ። ለትዳር እንኳን ማይሆን ውጤት። እኔ ወደ ኮሌጅ ሊሄድ ነው። እንዴ የምን ኮሌጅ? አሁን 12ኛ ክፍል ነው ያጠናቀቅኩት ስትያ ነበር እንዴ? እና በኢስላሚክ ፋይናንስ የመጀመሪያ ዲግሪ ለመማር 12ኛ ክፍል ማጠናቀቅ በቂ ነው። አዎ አይቢኤ ኢንስቲትዩት ከኢንተርናሽናል ኦፕን ዩኒቨርሲቲ ጋር በመተባበር በመጀመሪያና በሁለተኛ ዲግሪ በኢስላሚክ ባንኪንግ እና ፋይናንስ እና በኢስላሚክ ኢኮኖሚክስ እና ፋይናንስ ዘርፍ በቀንና በማታ መርሃ ግብር ዝግጅቱን አጠናቆ እርሱን ይጠብቃል። በተጨማሪም ጊዜውን የማከሉ ኮርሶችን በሰርቲፊኬት እና አጫጭር ጊዜ ስልጠናዎችን እንሰጣለን። ምርጫው ደግሞ በዲዛይን ከሆነ በአሬና ኮሌጃችን በአኒሜሽን፣ በግራፊክ ዲዛይን፣ በጌሚንግ ዲዛይን፣ ቪዥዋል ኢፌክትስ፣ መልቲሚዲያ እና እንዲሁም ሌሎች ዲዛይን በአጭር ጊዜና በዲፕሎማ እናሰነጥላለን። ልዩ የሚያደርገን ሁለቱንም ዘርፎችን ከኢንተርናሽናል ድርጅት ጋር በጋራ መሳተፋችን እና ብቁ የሆኑ ባለሙያዎችንና አጋዥ ከሆኑ የተሟላ መሳሪያዎች እንዲሁም አጋዥ ከሆኑ የመማሪያ መጽሐፎች ጋር ቁልፍ በሆነ ቦታ ላይ መገኘታችን ነው። ለበለጠ መረጃ በስልክ ቁጥሮቻችን ይደውሉልን። እድሜ ላንተ እከካም አድርጋ አስቀመጥከኝ። ፈጣሪ የስራዬን ይስጥ። እኔ ባላገባሽ ኖሮ እከክሽን ማን ያረግፍልሽ ነበር? ቆመሽ ትቀሪ ነበር። ማን? እኔማ ማዝናሽ ማንም ይፈልገኝ ነበር። 7 አግብቼ 7 ፈታው። እንቁልልኝ። ማዘሯ ምሳ የለም እንዴ?
ምሳ የሌላ ልጅ እናትና አባቱን ይጦራል። እናንተ እዚህ ጦሮ ናችሁብን ወጋችሁ። አንቺ ቆይ ለምን አታገቢ? ኧረ እማዬ እኔማ መኪና ከሌለው አላገባም። እድሜ ሲሮጥ አይደለም መኪና የልብስ መስፊያ መኪና ያለ ወንድ ምንሽ ታገቢያለሽ? ዳሩል ቁርአን የቁርአን ሳይንስ ማዕከል ባሉበት ስፍራና በሚሞቹት ጊዜ በኦንላይን ከ10 የቁርአን አቀራር አይነቶች የፈለጉትን ከቁርአን ጀማሪ እስከ ሂፍዝ የተጅዊድ ትምህርት በተግባር እንዲሁም መስፈርቱን ለሚያሟሉ የቁርአን ሐፊዞች ቁርአን ተጅዊድ ኢጃዛ በነጻ ይሰጣል። ኑ ከዓለም አቀፍ ዩኒቨርሲቲ በተመረቁ ኡስታዞች ቁርአን የመቅራት ልሞን ለማሳካት ፈተና ይመዝገቡ። ሰላም አሉ አቶ ጋሽ ጥጋቡ። ሰላም አሉ ማማ ዝናሽ። ምን እግር ጣሎት? ጋሽ ጥጋቡዬ የመጣሁበትም ዓላማ ሽምግልና ተልኬ ነው። ያው በወጉን የመጣችሁት። ልጁ ግን የማ ልጅ ነው? ልጁማ የጋሽ አበራ ልጅ ነው። እሺ ልጁ ጸባዩ እንዴት ነው? ልጁ ጸባያው ምንም አይልም፣ አሪፍ ነው። ያው ትንሽ ያመዋል። ያመዋል? አዎ እሱ እኮ ካነኩት አይነካም። እሺ ልጁ ግን ምን አለው? 3 ትላልቅ ድርጅት መኪና አስመጭና ላኪ፣ 2 ባለኮከብ ሆቴሎች እንዲሁም 3 የትላልቅ ፋብሪካዎች ባለቤት የሆነ ጎረቤት አለው። ኢትዮጵያን ሄሪንግ ኤድ ኤንድ ኦፕቲክ ሴንተር የተለያዩ ጥራት ያላቸው 2004 የጆሮ ማዳመጫዎችን ይዞላችሁ ቀርቧል። ይህ ማዳመጫ የሚያገለግለው መስማት ችግር ላለባቸው ሲሆን እንዲሁም በተጨማሪ የምንሰጣቸው አገልግሎቶች የመስማት አቅም መለካት እንዲሁም ቆየት ያሉ ማዳመጫዎችን ጥገና መስጠት፣ ኢርሞልድ መስራት እንዲሁም የማዳመጫን ፕሮግራም ሲስተም ማስተካከል፣ የተለያዩ ፍሬሞችና ሌንሶችን እኛ ጋር ያገኛሉ። ለምስራች በተጨማሪ ለ10 ተማሪ ለሆኑ የመስማት ችግር ላለባቸው መግዛት ለማይችሉ አንድ የጆሮ ማዳመጫ በነጻ እንሰጣለን። አድራሻችን ከመገናኛ ጉርድ ሾላ በሚወስደው መንገድ ኢትዮ ሴራሚክ ፊት ለፊት ተስፋ ወርቅ ህንፃ 1ኛ ፎቅ ያገኙናል።